ሁለቱም አረቦች ናቸው። ሁለቱም በዓለም ላይ ካሉ ግዙፍ የነዳጅ ሀብቶች ባለቤት ናቸው። ሁለቱም የአንድ ባህል፣ የአንድ የሃይማኖትና የአንድ ቀጠና ጎረቤታሞች ናቸው። ታዲያ ለምንድን ነው በዓለም መድረክ ላይ ልክ እንደ ሁለት ተቀናቃኝ ግዙፍ ዓለም አቀፍ ኩባንያ በከረረ የኢኮኖሚና የጂኦፖለቲካ ፉክክር ውስጥ የሚንቀሳቀሱት? ከትከሻ ለትከሻ መተቃቀፋቸው ጀርባ ያለው ያ ድምፅ የማያሰማው ስውር ፍጥጫ ምንድን ነው? የሳውዲ አረቢያ ዋና ከተማ ሪያድ እና የንግድ ማዕከሏ ጅዳ፣ በሌላ በኩል ደግሞ ዩኤኢ የፖለቲካ ማዕከሏ አቡዳቢ እና የዓለም ቱሪዝም ገነት ዱባይ። እነዚህ አራት ከተሞች የዘመናዊ የመካከለኛ ምስራቅ ታላቅ የሀብት የዲፕሎማሲና የቴክኖሎጂ ፊልሚያ መድረኮች ሆነዋል። ይህን ፊልሚያ የሚመሩት ደግሞ ሁለት መሐመዶች ናቸው። በሪያድ ቤተ መንግስት ሆኖ መላው የአረብን ዓለም በኃይል ለመምራት የሚፈልገው ወጣቱና ቁጥው የሳውዲ አረቢያ መሪ ሙሐመድ ቢን ሳልማን ወይም ኤምቢኤስ። በአቡዳቢ ሆኖ ደግሞ በረቂቅ የኢኮኖሚ የሎጂስቲክና የስለላ መረብ ለመቆጣጠር የሚያስበው አስተዋዩ የዩኤኢ መሪ ሙሐመድ ቢን ዛይድ ወይም ኤምቢዜድ አንድ ላይ ሆነው የመን ውስጥ ጦርነት የከፈቱ የአረብን አብዮት ያከሸፉ እነዚህ ሁለት መሪዎች ዛሬ ግን የየራሳቸው ሀገር የበላይነት ለማስከበር በስውር ቁማር ውስጥ ናቸው። እንኳን ወደ ጆኦፋ በሰላም መጣችሁ። ዛሬ የምንመለከተው ዝም ብሎ የነዳጅ ታሪክ አይደለም። ዛሬ የምናየው የመካከለኛው ምስራቅና በአፍሪካ ቀንድ ላይ የራሳቸውን ታላቅ ግዛት ለመገንባት የሚፋለሙትን የሳውዲ አረቢያና የዩኤኢ ድብቅ ፉክክር ነው። የሳውዲ አረቢያ ራዕይ 2030 እና የዩኤኢ ከነዳጅ በኋላ የኢኮኖሚ ስልት እናነጻጽራለን። በመጨረሻም ይህ ፍጥጫ ከኛ ኢትዮጵያ ሀገር ውስጥ ካለው የኑሮ የሰራተኞች እጣ ፈንታና የህዳሴው ግድብ ዲፕሎማሲ ጋር እንዴት በከፍተኛ ሁኔታ እንደሚገናኝ በይፋዊ መረጃ እንተነትነዋለን። ይህ የቪዲዮዎች ሁሉ ቪዲዮዎች ንጉስ ነውና ላይክ እያደረጋችሁ ሰብስክራይብም አድርጉና ጀምሮ። ይህንን ፉክክር ለመረዳት መጀመሪያ ወደ ታሪክ መመለስ አለብን። ሳውዲ አረቢያ እና ዩኤኢ የተፈጠሩት የታሪክ መንገድ ፍጹም የተለያየ ነው። ሳውዲ አረቢያ የተመሰረተችው በሃይማኖታዊና በወታደራዊ አንድነት ነው። በ21ኛው ክፍለ ዘመን መጀመሪያ ላይ ንጉስ አብዱልአዚዝ አሊ የተለያዩ የበረሃ ጎሳዎችን በአንድ ማዕከላዊ የንጉስ አገዛዝ ስር ሰበሰባቸው። ሀገሪቱ በ1932 ይፋዊ ስሟን ስትይዝ በመካከለኛው ምስራቅ ትልቋና የእስልምና ቅዱስ ቦታዎች ወይም መካና መዲና መገኛ በመሆኗ የክልሉ ታላቅ ወንድም ሆና ተቀመጠች። በአንጻሩ ዩኤኢ ወይም ዩናይትድ አረብ ኤሚሬትስ ገና ወጣት ሀገር ናት። እስከ 1971 ድረስ ይህ ቀጠና በእንግሊዝ ቀኝ ግዛት ስር የነበረና የትሩሻል መንግስት በመባል የሚታወቅ ጥቃቅን የባህር ዳርቻ ጎሳዎች ስብስብ ነበር። እንግሊዝ ቀጠናውን ለቃ ስትወጣ የታላቁ መሪ ሼክ ዛይድ ቢን ሱልጣን ጥበብ የተሞላበት የዲፕሎማሲ ሥራ ጀመረ። ሼክ ዛይድ ሰባቱን ጥቃቅን ኤሚሬቶች ማለትም አቡዳቢ፣ ዱባይ፣ ሻርጃህ፣ አጅማን እና ሌሎችንም በአንድ ህብረት ስር ሰብስቦ ታኅሳስ 2 ቀን በ1971 የተባበሩት አረብ ኤሚሬትስ የተባለች ሀገር መሰረተ። በእነዚያ ቀናት ሳውዲ አረቢያ ለዚች አዲስ ህብረት ሀገር እንደ ጠባቂና እንደ ታላቅ ወንድም ነበረች። ሳውዲ የዩኤኢን መመስረት በገንዘብና በፖለቲካ ደገፈች። ለብዙ አስርት ዓመታት ሁለቱ ሀገራት በአረብ ባህረ ሰላጤ የትብብር ምክር ቤት ውስጥ ሆነው የኢራንን መስፋፋት በጋራ በመከላከል ፍጹም ወንድማማች ሆነው ኖሩ። ነገር ግን ይህ ታላቅና ታናሽ ወንድም ግንኙነት የዘለቀው እስከ 21ኛው ክፍለ ዘመን መጀመሪያ ድረስ ብቻ ነበር። የሁለቱ ሀገራት እውነተኛ ፍንጣቂ የጀመረው በኢኮኖሚ መስክ ላይ ነው። ዩኤኢ ሳውዲ አረቢያን በቀጭን መንገድ ቀድማት ሄደች። ዩኤኢ ገና በ1990ዎቹ መጀመሪያ ላይ ነዳጅ አንድ ቀን ያልቃል፣ ስለዚህ ኢኮኖሚያችን መቀየር አለብን የሚል ስልት በተግባር መተርጎም ጀመረች። በተለይም የዱባይ መሪ ሼክ ሙሐመድ ቢን ዱባይን የዓለም ቱሪዝም የፋይናንስና የሎጂስቲክ ማዕከል አደረጋት። ዛሬ ዩኤኢ ጠቅላላ ሀገር ውስጥ ምርት ወይም ጂዲፒ ውስጥ የነዳጅ ድርሻ ከ30%
በታች ዝቅ ብሏል። ሀገሪቱ በቴክኖሎጂ በአርቲፊሻል ኢንቴሊጀንስ እና በባህር ላይ ወደቦች ዓለምን እየመራች ትገኛለች። ሳውዲ አረቢያ ግን ለረጅም ጊዜ በነዳጅ ሀብቷ ላይ ተኝታ ነበር። ነገር ግን በ2016 ላይ ወጣቱ መሪ ሙሐመድ ቢን ሳልማን ወይም MBS ስልጣኑን ሲቆጣጠር ይህንን የዩኤኢ ስኬት ተመለከተ። እኛ ለምን በዱባይ እንበለጣለን በሚል ቁጭት ሳውዲ ራዕይ 2030 የሚባለውን ግዙፍ እቅድ አወረደ። ይህ እቅድ የሳውዲን ኢኮኖሚ ከነዳጅ ጥገኝነት ማላቀቅ ነው። ለዚህ ነው በሰሜን ምዕራብ ሳውዲ በረሃ ውስጥ $500 ቢሊዮን የሚፈጀውን ኑዌም የተባለውን የእብድ የሚመስል የቴክኖሎጂ ከተማ ፕሮጀክት የጀመረው። በከተማው ውስጥ ዘላይን የተባለች 170 ኪሎ ሜትር ርዝመት ያላት መኪናና መንገድ የሌላት መስመራዊ ከተማ ትገነባለች። እዚህ ጋር ነው ፉክክሩ የተነሳው። ሳውዲ አረቢያ ራሷን ለዓለም ስትከፍት የዱባይን የኢኮኖሚ ሞዴል በቀጥታ እየተጋፋች ነው። MBS አዲስ ሕግ አወጣ። ማንኛውም ዓለም አቀፍ ኩባንያ በሳውዲ አረቢያ ውስጥ ትልቅ የመንግስት ኮንትራት መውሰድ ከፈለገ ዋና መስሪያ ቤቱን ከዱባይ ነቅሎ ወደ ሪያድ ማዛወር አለበት አለ። ይህ የዩኤኢን የፋይናንስ የበላይነት በቀጥታ የነካ ድምፅ አልባ የኢኮኖሚ ጦርነት ማወጅ ነበር። ከኢኮኖሚ ባለፈ ሁለቱ ሀገራት በውጭ ፖሊሲዎች ላይ ፍጹም የተለያዩ መንገዶችን መከተል ጀምረዋል። በ2015 ሁለቱ ሀገራት የመን ውስጥ የኢራንን ተላላኪ የዩቲ አማጻውያን ለማዋጋት የአረብ ጥምረት ፈጥረው በጋራ ዘመቱ። ነገር ግን ከጥቂት ዓመት በኋላ የስትራቴጂ ልዩነታቸው ፍንትው ብሎ ወጣ። ሳውዲ አረቢያ የመን በአንድ ማዕከላዊ መንግስት ስር አድርጋ የራሷን ድንበር ለማስከበር ስትዋጋ፣ ዩኤኢ ግን ሌላ ስውር ዓላማ ነበራት። ዩኤኢ የመን ደቡባዊ ተገንጣይ ኃይሎች በገንዘብና በጦር መሳሪያ በመደገፍ ስልታዊ የሆኑትን የኤደን ወደብና የስኳትራ ደሴትን በቁጥጥሯ ስር አደረገች። ይህም ዩኤኢ የመን ውስጥ ከሳውዲ አረቢያ ጋር ያላትን ጥምረት በይፋ እንድታቋርጥ አደረጋት። የፖለቲካ ተንታኞች ዛሬ ዩኤኢ አነስተኛዋ ልዕለ ኃይል ብለው ይጠሯታል። ምክንያቱም ህዝቧና መሬቷ ትንሽ ቢሆንም ወታደራዊና የባህር ኃይሏ ጉልበቷ ግን እጅግ ረቂቅ ነው። ዩኤኢ ዓለምን ለመቆጣጠር የወሰደች ስልት የወደቦች ቁጥጥር ወይም ማሪታይም ቼክ ፖይንት ስትራቴጂ ይባላል። በታዋቂው ዲሲ ወርልድ ኩባንያ አማካኝነት ከህንድ ውቅያኖስ፣ ከኤደን ባህረ ሰላጤ፣ ከቀይ ባህር በኩል እስከ ሜዲትራኒያን ባህር ያሉትን ቁልፍ የወደቦች መተላለፊያ በውል እየተረከበች ታስተዳድራለች። ሳውዲ በበኩሏ ይህንን የዩኤኢ የባህር ላይ መስፋፋት በከፍተኛ ስጋት ነው የምትመለከተው። አሁን እንግዲህ ለኛ ኢትዮጵያውያን እጅግ ወሳኝና ስስ ወደ ሆነው ክፍል እንግባ። ይህ የሳውዲና የዩኤኢ ፉክክር ከአፍሪካ ቀንድ በተለይም ከኢትዮጵያ ጋር እንዴት ይገናኛል? በመጀመሪያ ከህዝቡና ከሰራተኞች ግንኙነት እንነሳ። ለመሆኑ የትኛው ሀገር ውስጥ ነው የኢትዮጵያ ዜጎች በብዛት የሚኖሩት? በይፋዊ መረጃና በስደት ታሪክ መዝገብ መሰረት ሳውዲ አረቢያ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያን የሚኖሩባት ሀገር ናት። በሳውዲ አረቢያ ውስጥ በመቶ ሺዎች የሚቆጠሩ አንዳንድ መረጃዎች እንደሚያመላክቱት ከ1 ሚሊዮን በላይ የሚገመቱ ኢትዮጵያውያን በቤት ሰራተኝነት፣ በኮንስትራክሽን፣ በግብርናና በተለያዩ የጉልበት ስራዎች ላይ ተሰማርተው ይገኛሉ። በየዓመቱ በቢሊዮን ዶላር የሚቆጠሩ የውጭ ምንዛሪዎችን ወደ ሀገር ቤት በመላክ የኢትዮጵያን ኢኮኖሚ ትልቅ ድጋፍ ናቸው። በአንጻሩ ዩኤኢ ወይም ዱባይና አቡዳቢ ውስጥ የሚኖሩ ኢትዮጵያውያን ቁጥር ከሳውዲ አንጻር አነስተኛ ቢሆንም በቅርብ ዓመታት ውስጥ ግን በከፍተኛ ፍጥነት እየጨመረ ይገኛል። ታዲያ የሁለቱ ሀገራት የሰራተኛ ህግና ማህበራዊ ግንኙነት ምን ይመስላል? እዚህ ጋር ትልቅ ልዩነት አለ። የሳውዲ አረቢያ ማህበራዊ ህይወት። ሳውዲ አረቢያ ለረጅም ጊዜ ጥብቅና የእስልምና ህግ የምትተገበርባት ሀገር በመሆኗ ማህበራዊ ህይወት ለውጭ ዜጎች በተለይም ለሴት የቤት ሰራተኞች እጅግ ፈታኝና ዝግ ነበር። ምንም እንኳን አሁን MBS በርካታ ማሻሻያዎችን እያደረገ ቢሆንም አሁን ድረስ በሳውዲ ያለው የአሰሪና ሰራተኛ ጥገኝነት ህግ ጠንካራ በመሆኑ በየማሉ የሰብአዊ መብት ጥሰቶችና ህገወጥ ስደተኞች በኃይል የማባረር ክስተቶች በተደጋጋሚ ይታያሉ። ዩኤኢ ማህበራዊ ህይወት
በአንጻሩ ዩኤኢ ለውጭ ዜጎች እጅግ ክፍትና ዘመናዊ የሊበራል ሕግ የምትከተል ሀገር ናት። በዱባይ ውስጥ የተለያዩ ዓለም ሀገራት የመጡ ሰዎች ስለሚኖሩ የሰብአዊ መብትና የሰራተኞች ጥበቃ ሕግ ከሳውዲ አረቢያ በጣም የተሻለ እንደሆነ ይነገራል። ኢትዮጵያውያንም በዩኤኢ ውስጥ በነፃነት የመንቀሳቀስና የተሻለ ፕሮፌሽናል ስራዎችን የማግኘት እድላቸው በጣም ሰፊ ነው። በፖለቲካውና በመንግስት ግንኙነት ደረጃው ግን ጨዋታው ይበልጥ የከረረ ነው። ሳውዲና ዩኤኢ ከኢትዮጵያ ጋር ያላቸው ስልታዊ ግንኙነት የየራሳቸው ቀጠናዊ ፍላጎት ያንጸባርቃል። የተባበሩት አረብ ኤሚሬትስ ወይም ዩኤኢ ወይም ዩናይትድ አረብ ኤሚሬትስ ከአሁኑ የኢትዮጵያ መንግስት ጋር እጅግ የጠበቀና ስልታዊ ግላዊ ወዳጅነት መስርታለች። ዩኤኢ በኢትዮጵያ ውስጥ በቢሊዮን ዶላር የሚቆጠሩ ኢንቨስትመንት ፕሮጀክት በግብርናና በሆቴል በሎጂስቲክ በታዳሽ ኃይል እየገነባች ነው። ሀገሪቱ በነዳጅ ገንዘቧ የኢትዮጵያን ማክሮ ኢኮኖሚ ማሻሻያ በከፍተኛ ሁኔታ ከመገደፍም ባለፈ ኢትዮጵያ በቀይ ባህርና በአፍሪካ ቀንድ ላይ የምታደርገውን የጂኦፖለቲካ እንቅስቃሴ በስውር ትደግፋለች። በተለይም ኢትዮጵያ ከሶማሌላንድ ጋር ያደረገችውን የባህር ስምምነት ጀርባ ዩኤኢ ረቂቅ የዲፕሎማሲ እጅ እንዳለበት ይነገራል። ታዲያ የህዳሴው ግድብ ላይ ሁለቱ ሀገራት አቋም ምንድን ነው? እዚህ ጋር ነው የሳውዲ አረቢያና የዩኤኢ ልዩነት ጎልቶ የሚታየው። የሳውዲ አረቢያ አቋም ሳውዲ አረቢያ በታሪክም ሆነ በስትራቴጂ ከግብጽ ጎን በጽኑ ትቆማለች። ግብጽ ለሳውዲ አረቢያ ብሔራዊ የደህንነት የትከሻ ጋሻ ናት። ስለዚህም በህዳሴው ግድብ ውዝግብ ላይ ሳውዲ አረቢያ በአረብ ሊግ በኩል የሚመጣውን የግብጽን የውሃ መብት የሚደግፍና የኢትዮጵያን የሚያወግዝ መግለጫዎችን በግንባር ቀደምትነት ትፈርማለች፣ ትደግፋለችም። የዩኤኢ አቋም ዩኤኢ ግን በዚህ ጉዳይ ላይ በጣም ሚዛናዊና ለኢትዮጵያ ያደላ ዲፕሎማሲ ነው የምትከተለው። ዩኤኢ የአረብ ሊግ አባል ብትሆንም በህዳሴው ግድብ ጉዳይ ላይ ግብጽ ኢትዮጵያ በኃይል እንደምታወግዝ የምታደርገውን ግፊት በስውር ታከሽፋለች። ይልቁኑ ጉዳዩ በድርድርና በጋራ ጥቅሞች እንዲፈታ ትፈልጋለች። ለዚህ ነው በቅርቡ በኢትዮጵያ በግብጽና በሱዳን መካከል የባህር ሰር ኢንቨስትመንት ድልድይ ለመፍጠር በሚስጥር ስትደራደር የነበረው። ይህ የሚያሳየው የዩኤኢ አፍሪካ ቀንድ ውስጥ ያላትን ይዞታ ለማስከበር ስትል የግብጽን ፍላጎት ጭምር ለመጋፈጥ ወደ ኋላ እንደማትልና ከኢትዮጵያ ጋር ያላትን ትስስር የህልውና ጉዳይ መሆኑን ነው። እንግዲህ የጂኦፋ ተመልካቾቻችን በአረብ በረሃ ላይ እየተካሄደ ያለው ይህ ታላቅ ፍጥጫ የመካከለኛውን ምስራቅ ብቻ ሳይሆን መላው የአፍሪካን ቀንድ ዕጣ ፈንታ እየቀየረ ነው። ሳውዲ አረቢያ በግዙፍ ስፋቷ በቅዱሳን ቦታዎቿ በመገኘቷ እና በታላቅ ወንድምነቷ የክልሉ መሪ ሆና መቀጠል ትፈልጋለች። ዩኤኢ በበኩሏ በጥቃቅን ውስጥ ረቂቅ የኢኮኖሚና የወደብ መድረኮችን በመዘርጋት የ21ኛው ክፍለ ዘመን አዲስ አይነት ሀያላን ሀገር መሆን ትፈልጋለች። የዛሬው ጥልቅ ዶኩሜንተሪያችን ይህንን ይመስል ነበር። ቪዲዮአችን ከወደዳችሁት ላይክ ማድረጋችሁን በፍጹም አትርሱ። ለሌሎች ሰዎች እንዲደርስ ሸር አድርጉላቸው። እንደዚህ አይነት አእምሮን የሚያነቁ የጂኦፖለቲካ ሚስጥሮች ሁልጊዜም እንዲደርሳችሁ ቻናላችን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህ ጂኦፋ ነው፣ እውነትን ፍለጋ ዓለምን ፍለጋ።